አሁን ወደ አይምሮ ጥያቄ እናልፋለን። ቡቹ ተነስ። ጋናን ማን ነው ቀኝ ገዛት? ጃማይካ። አንተ እበት ባርች። የአሜሪካ ዋና ከተማ ማን ነች? ዋይት ሃውስ። አንተ ጅል ሜሮን። የናይጄሪያ ዋና ከተማ ማን ናት? ካይሮ። አንቺ ነፍጣም። እሺ ሳራ፣ የአልባኒያ ዋና ከተማ ማን ናት? ቲራና። የአሜሪካ ፕሬዚዳንት ማን ነው? ጆ ባይደን። ራዲካል 12 ሲባዛ 820 ሲካፈል ለ3 ሲቀንስ 4 ስንት ነው? 57.2363። ጎበዝ። እሺ አቡሽ፣ ምርጫ ነው የምጠይቅ። የኢትዮጵያ ዋና ከተማ ማን ናት? ሀ ፊንፊኔ፣ ለ አዲስ አበባ። ሐመር ውሃ 4 ኪሎ። አንተ ድንጋይ። እኔ የምወደው ምግብ ምንድን ነው? ድንች። ድንጋይ የወንግ ልጅ። የጫማ ቁጥሬ ስንት ነው? 49.5። ጠዋት ስንት ሰዓት ነው የመጣሁት? 2 ሰዓት ከ15 ደቂቃ ከ32 ሰከንድ። በቤቴ ውስጥ ስንት ክላሶች አሉ? እንዴት ቲቸር፣ እኔን እንዴት ላቅ እችላለሁ? አንጀዝባ። እሺ የት ነው የተማርኩት ዩኒቨርሲቲ? ዋቻሞ። ፖሊስ ክፈት። ምን ፈለግ? ልናወራ እንፈልጋለን። መጥሪያ ያላችሁ? የለንም አልያዝንም፣ ግን አንዴ ወጣ እስኪ ልናወራ እንፈልጋለን። ማውራት አልፈልግም። ስንት ሆናችሁ ነው የመጣችሁት? 2 ሆነን የመጣ ነው ጌታዬ። ታዲያ ማውራት ከፈለጋችሁ እርስ በርስ አታወሩም እንዴ? እሺ ተማሪዎች፣ ካርኖት ሳይክል ላይ ቴምፕሬቸር ሲጨምር ፕሬሸር ኢንክሪዝ ነው ዲክሪዝ ነው የሚያደርገው? ምን ምን አላችሁኝ? የጥምቀት ቀን ምን ሊወረወር ይችላል? የጥምቀት ቀን የሚወረወረው እንግዲህ እኔ ጥምቀት ግን ያው ጥምቀት ማለት ያው ማብራሪያ እኮ አይቻልም። አዲስ በቤተሰብ ጨዋታ ማብራሪያ አይቻልም። መልሱን እንትን ነው የሚባለው። በቃ የጥምቀት ቀን ምን ሊወረወር ይችላል? ቃሏን ነው የምነግርህ። መልሷል በቃ ጠበል ብዬ ልወስድ። አገልግል ወይም ማህበራዊ ውስጥ ምን አይጠፋም? አገልግል ውስጥ እንግዲህ ባዶን ላይኖር ይችላል፣ ጥጥም ሊኖር ይችላል፣ ጥጥ ወይም ደግሞ እንጀራ ውስጥ ሊኖር ይችላል። ብዙ ነገር እንጀራ ሊኖር ይችላል። እንጀራ አገልግል ላይ እንጀራ ውስጥ ታደርጋለህ። አዲስ ማብራሪያ አልፈልግም። ማህበራዊ ወይም አገልግል የሚባል ምግብ ታውቃለህ አይደል? አገልግል አልከኝ። ምግቡ ማለት የሚበላው እሺ፣ እሱ ውስጥ ምን አይጠፋም? አገልግል ምግቡ ውስጥ አዎ ምግቡ ውስጥ ብዙ ቃሪያ አለ፣ ባጭሩ ማብራሪያ አልፈልግም። አዲስ አንድ መልስ ነው የምትመልሰው። አገልግል ወይም ማህበራዊ ምግብ ውስጥ ምን አይጠፋም? አንድ ነገር ታ እንደ ካሮት እንደ ድንች ሊኖር በቃ ካሮት ሊኖር ይችላል። ካሮት እሺ። ባንክ ሄደህ ለባንክ ሰራተኛው ገንዘብ የምትሰጥበት ምክንያት ምን ሊሆን ይችላል? ቡክ ይዘህ መሄድ ትችላለህ? እችላለሁ። ግን ባንክ ሄደህ ለባንክ ሰራተኛው ገንዘብ የምትሰጥበት ምክንያት ምን ሊሆን ይችላል? ቁጠባ ማለት ይችላል። ቁጠባ ወል እንደዚህ ነው ፈልገው። በቃ አንድ ቃል መልስ። ጃን ሜዳ ሄደህ ለጥምቀት ቀን ምን ልታይ ትችላለህ? ብዙ አለ። መዝሙር ያለው መዝሙር በቃ መዝሙር በቃ በመዝሙር በሕግ አምላክ በቃ መዝሙር ነው የምታየው። ሌላ ነገር ውስጥ ዝርዝር ውስጥ አንገባ። ወይኔ ልጄ አንተ ምን ሆነ ነው? ከሰው ጋር ጣልተህ ነው አይደል? ከሰው ጋር አትጣላ አላልኩህም? የኔ ጥፋት አይደለም። ጠዋት አስተማሪ ክፍል ሲገባ ስንቆም ከፊቴ የነበረችው ልጅ ቀሚሷ መቀመጫዋ ውስጥ ገብቶ ሳየው አላስተዋለችም ይሆናል ብዬ ጎትቼ ሳወጣላት ዞራ በሞቴ መታኝ እኮ ነው። በል ሁለተኛ እንደዚህ እንዳታደርግ። ሴቶች ደስ አይላቸውም። እሺ እሺ። እንዴ አንተ ልጅ ተው። በዚህ ጉዳይ ላይ ስንት ጊዜ እናውራ? ላትጣላ ተነጋግረን የጨረስን መስሎኝ። አባዬ እኔ ምን ላድርግ? ዛሬም አስተማሪ ሲገባ እንደ ባለፈው ቀሚሷ መቀመጫ ውስጥ ሲገባ ጊዜ ጓደኛዬ ጎትቶ ሲያወጣላት ባለፈው አንተ ደስ አይላቸውም ስላልከኝ መልሼ ሳስገባላት በሞቴ መታችኝ። የስራ ልምድ አለህ? አዎ፣ እስካሁን 13 የስራ ቃለ መጠይቆችን አድርጌያለሁ። ለምን አንተ መቅጠር አስፈለገን? ምክንያቱም ስራ እየፈለኩ ስለሆነ። ጥሩ መልስ አይደለም እየመለስክ ያለው። ሲቪ ላይ በሂሳብ በጣም ፈጣን እንደሆንክ ነው የሚናገረው። አዎ ትክክል ነው፣ ፈጣን ነኝ። እሺ 52 ሲባዛ በ700 ስንት ነው? 47። መልሱ እኮ ትክክል አይደለም፣ ግን ፈጣን ነው።
እሺ የመጨረሻ ጥያቄ፣ የስራ ልምድ ብለህ ወንጀል ሰርተህ መታሰርህን የሚገልጽ ዶክመንት አስገብተሃል። ምን አይነት ወንጀል ሰርተህ ነው? ከዚህ በፊት እንደዚሁ ስራ ስፈልግ አልቀጥርም ያለኝን ሰውዬ ገድዬው ነው የታሰርኩት። ተቀጥረሃል። በቃ ሰኞ ስራ ጀምር። እንዴት ነው ሽማቦ? ጠፋ። ምን ጠፋለሁ? አዲስ አበባ ኑሮ ታውቂዋለሽ አይደል? እንዴ ባለፈውም ካርድ ልክልሻለሁ ብለህ በዛው ልም ብለህ ጠፋ። ልክልሻለሁ፣ አሁንም ልክልሽ ነው። ወረቀትና ስክሪፕት ይዘሻል ወጅሽ ላይ? አዎ አላው። አይዋ ጣፊ 0 0 2 3 3 2 ላ 2 3 2 2 3 2 3 2 3 አይዋ 4 0 4 لا 4 4 4 4 4 4 يرطرطش ወዲያ 4 አይዋ 5 0 5 لا ምንድነው 0 ታዲያ? 0 ምንድነው? ዝም ብለሽ 0 ትበያለሽ። በማክበር ነው ቁጥሩን 0 ስለጨመርሽ ታከብሪያለሽ እንዴ ታዲያ ቁጥሩን? لا اله الا الله ፋቲ ተለፋፍቀን ማንችልም። እሺ 6 66 لا اله الا الله ካስትል ዊስትል። ኧረ እባክህ አንተ ሰውዬ ቲ ሳይለንት ናት ትዋጣለች። ካስል በል። እሺ ካስል ዊስል ሞርትጌጅ። ኧረ እባክህ ቲ ትዋጣለች። እሺ ሞርጌጅ ኦሜኦ ፖኤኦ ኢ ኦአይ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነው አለው ይመስገን። ሚስተር እርጉዝ ነች አይደል? ኧረ እርጉዝ አይደለችም። ነገ እኔ ጋር መታየት አለባት። እሺ ቀጠሮ ያዝላት። ማርገዟ ሳትነግረኝ እስካሁን ቆይ ትጠብቀኝ። ይቅርታ እንዴ ቆይ፣ እዚህ አንድ ሰው እያስቸገረኝ ነው። ኧረ እባክህ ሰውዬ እባክህ አርፋ አታራም እንዴ? ማን አንተን አናገረ? እኔ ስልክ እያወራሁ ነው። እባክህ ተወኝ፣ አታናግረኝ እንዴ። ፈጣሪ ሆይ እባክህ ስማኝ እባክህ። ልጄ ሆይ ምን ነው? ምን ተፈጠረ? አንተ ሆነ ፈጣሪ፣ አንድ ጥያቄ ልጠይቅ ነበር። እሺ ጠይቀኝ ልጄ። 1 ሚሊዮን ዓመት በአንተ ስንት ነው? ለእኔ 1 ሚሊዮን ዓመት እንደ ደቂቃ ነው። እሺ 1 ሚሊዮን ብርስ? 1 ሚሊዮን ብር ለእኔ እንደ ሳንቲም ነው ልጄ። እሺ አምላኬ እባክህ 10 ሳንቲም ስጠኝ። እሺ ልጄ እሰጥሃለሁ። 10 ደቂቃ ብቻ ጠብቀኝ። አቤት ወንድሜ፣ ምን ልታዘዝ? ልጆትን እንዳገባ እንዲፈቅዱልኝ ነበር። ልጄን ለጋብቻ ልትጠይቅ መጥተህ ባጠገቤ መስቲ ቀታኝ ካለህ ትንሽ እንኳን አታፍርም? ክብረ ቢስ። ይቅርታ ጌታዬ፣ ስለጠጣው አፌ እንዳይሸት ብዬ ነው። ጭራሽ መጠጥም ትጠጣለህ? አው ግን አልፎ አልፎ ናይት ክለብ ስሄድ ብቻ ነው የምጠጣው። ናይት ክለብ ስሄድ ብቻ? አታፍርም እንዴ ልጄን ለመጠየቅ ስትመጣ? ጌታዬ፣ ከእስር ቤት ስወጣ ነው መሄድ የጀመርኩት እንጂ በፊት አልሄድም ነበር። የባሰ አታምጣ። አንተ ሌባ ልጄን ሰርቀህ ልታበላት ነው? ሌባ አይደለሁም፣ ሰው ገድዬ ነው እስር ቤት የገባሁት። ምን? ነፍሰ ገዳይ ነህ? አይደለሁም። የዛን ቀን በጣም ተናድጄ ስለነበር ነው። ሰውየው የኛ ጎረቤት ነበር። ልጁን ለማግባት ጠይቄው ከለከለኝ። ከዛ ገደልኩት። ናስቲ ልጄ ናስቲ ቀበኝ። ለልጄ እንዳንተ አይነት ጥሩ ባል ስፈልግላት ነበር። ናቀበኝ። አንተ የማትረባ ደደብ፣ የት አባክ ነው ያለኸው? ፒያሳ ነኝ ወንዴ። እዛ ምን አባት ትሰራለህ እንዴ? ትዝ ካልሽ የሆነ ወርቅ ቤት አልጎበኝንም? አስታወስኩት ውዴ። የወርቅ አበል አይተሽ ወደድኩት ስትይ ገንዘብ ሳገኝ እገዛልሻለሁ አላልኩም? አዎ የኔ ፍቅር። ወርቅ ቤቱን አወቅሽው? አዎ የኔ ወለላ። ከሷ አጠገብ ያለው ግሮሰሪ ነኝ። ይቅርታ ቃሉን በመጠቀም የኮንትሮባንድ ሸሌጋ ይሄ ነው ነው። ሚስት አያስፈልጋትም ወይ? በዛና በዚህ በኮሚቴ እናጽድቅ፣ ወይም ደግሞ ለጊዜው ከቤት ጠባቂ እናጋባቸው፣ ከዛ ደግሞ ጀግና ይወለድ። በላይ ዘለቀ አያስፈልገንም ወይ? አበባ አረጋ አባገስጥ አያስፈልገንም ወይ? እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣ ነው? ጓዶች ከጦር ኃይሎች ጀምሮ ጀነራል መረድ የመጀመሪያው ፓይለት ጀብ ነው አይደለም ወይ? ሶማሊያን ጉድ ያደረጋት
ልከሰከስ አይደለም። አንድ ቡሪ ነፍቼ እመጣለሁ ባለበት አይደል እንደ ለገሰ ወትሮ እዛው ቁጭ ባሉበት አስቀምጠው አንድ ነገር አደረጉት። ሽርጣቸውን ይዘው ይፈጠጥጣሉ። እሱ ደግሞ ስሪውን ይዘው ባንዲራችንን ተክለው ነው እዛው አንድ ቤት እንደጨረሱ ሂክማ የምትባል ቆንጆ መጣች። ያን ነው ጉዴ ነው። አሁን ጀነራል መርድ ለገሰ ወትሮ ከሂክማ ሁለት ልጅ እንዳለው ታውቃለህ? መንታ ነው የወለደችው። ምን ትባላለች እሷ? የዚህ አድባሬ ጦርነት ነው ወይ ልጆቹ ስም? የካራ መራስ ሰማዕታት ነው ወይ የልጆቹ ስም? አይረዝምም ወይ? ይሄ አማርኛ ነው ወይ ሶማሊኛ ነው ወይ? ሰላ ድንጋይ ምንድን ነው? ውሃ ነው ወይ? ድንጋይ ነው ወይ? መቃመ ቤት ነው ወይ? ደንብ ነው ወይ? አልገባንም። ሰውም ሊሚት አለው ጓዶች። ትላንት ቃጢራ የጀመረን በመውሊድ አማካኝነት በኢድ ነበርን። አይበቃም ብለው አልከሰ ወሰዱን። አይበቃም ብለው አብሬት ወሰዱን። ሰውም ሊሚት አለው ጓዶች። ከዚህ በላይ ሊመቃማል። ቲቸር አንድ ጥያቄ አለኝ። ምንድነው ጥያቄ? ጠቅላላ እውቀት ነው ልጠይቆት? እሺ ቀጥል። ዝሆንን ፍሪጅ ውስጥ ለማስገባት ብንፈልግ እንዴት አድርገን እናስገባዋለን? እኔ እንጃ። እንዴት አድርገን ነው የምናስገባው? ቀላል ነው፣ ፍሪጁን በመክፈት። ሌላም ጥያቄ አለኝ። እሺ ቀጥል። አህያንስ ፍሪጅ ውስጥ ማስገባት ብንፈልግ እንዴት አድርገን ነው የምናስገባው? ይሄማ ቀላል ነው፣ ፍሪጁን በመክፈት ነው። አይ አይደለም፣ መጀመሪያ ዝሆኑን ማውጣት። እሺ እባክህ። አሁንም ሌላ ጥያቄ አለኝ። እሺ ቀጥል። ሁሉም እንስሳ የነብር ልደት ሆኖ ሄደዋል እንበል። አንድ እንስሳ ብቻ ቀረ። ማን ነው እሱ? አንበሳ። ምክንያቱም ሁሉንም እንስሳት ስለሚበላቸው። አይደለም፣ አህያ ነች። ምክንያቱም ከቀደም ፍሪጅ ውስጥ ስለነበረች። እንተ ድንጋይ ቀልድ ጀመርክ? አረ እየቀለድኩ አይደለም። አሁንም የመጨረሻ ጥያቄ አለኝ። ባህር ተሻግረህ ለማለፍ ፈራህ። ምክንያቱም አዞ አለ ብለህ ስለምታስብ። እንዴት ብለህ መሻገር ትችላለህ? በጀልባ ነዋ። አይደለም፣ እያዋኘህ ነው የምታልፈው። ምክንያቱም አዞ ቅድም ያልኩህን የነብርን ልደት ለማክበር ስለሄደ እያዋኘ ማለፍ ትችላለህ። አንተ ጅል ናውጣ! ወይኔ ማዬ፣ ዶክተር ልሞት ነው። አይዞሽ ቤቲ ተረጋጊ። ወይ ደግሞ ምጡን ቀንሶ ለአባቱ የሚያደርግ ማሽን አለን። ወይ ምጡን ለልጁ አባት እንቀንስ። ምን ይመስልሻል? ምን ትላለህ አንተስ? አዎ ዶክተር ይሁን። ኧረ ቀንስልኝ፣ ወደ እሱ አድርግልኝ። ያው የሆነ ያህል ቀንስ እናድርገው። በቃ ምን ማድረግ ይቻላል? እሺ አሁን 25% የሚሆነው ምጥ ወደ አንተ ልከነዋል። ምንም እየተሰማኝ አይደለም ዶክተር። መልካም እሺ 50%ን ወደ አንተ አደርገዋለሁ። አሁን 50% አድርገዋለሁ። ኧረ ምንም የለም ዶክተር። ቆይ አንዴ ጓደኛዬ ነው ላውራው። ሄሎ ናቲ። ወየ ዳኒ። አረ ምንድነው? ኩላሊቴ ሊፈነዳ ነው፣ አልቻልኩም። ወይኔ እያመመኝ ነው። ምን ትናንትና ምን በልተን ነበር? ወይኔ አሁን ነው የጀመረኝ እኮ። ምን ይሆን ናቲ? ዶክተር 75% አድርገው። ምንም እየተሰማኝ አይደለም። አረ ወይኔ 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 ወይኔ! አረ ጀመረ እንዴ! ዶክተር እንደውም 100% አድርገው፣ 100% አድርግልኝ። ወይኔ! እንዴት ነሽ? ደህና ነኝ። በሰላም ነው የፈለግሽኝ? አንድ ነገር እንድታደርግልኝ ፈልጌ ነበር። ምን? እንዴት መናገር እንዳለብኝ አላውቅም። በጣም አፍራለሁ። ምናልባት እምቢ ብትለኝ እንኳን ውርደቱን ሳስበው። ምንም የሚያስጨንቅሽ ነገር መኖር የለበትም። የምትፈልጊውን ማንኛውንም ነገር በደስታ አድርጋለሁ። ባሌ ለስራ ወደ ክፍለ ሀገር ከሄደ 3 ሳምንት መሆኑን ታውቃለህ አይደል? አዎ አውቃለሁ። እና እሱ በዚህ እያለ አንድ ሰነፍ የሆነበት ነገር አለ። እሺ ቀጥይ። አንተ ደግሞ አለ አይደል? ዝም ብዬ ሳይህ ከእሱ የምትሻል ይመስለኛል። እውነት ብለሻል። ትክክለኛ ሰው ጋር ነው የመጣሽው። እና ልጠይቅህ አታሳፍረኝም? በጭራሽ የኔ ውድ። አንቺ ዝግጁ ከሆንሽ እኔም ዝግጁ ነኝ። በፍጹም አላሳፍርሽም። ጠይቂኝ። ለመልካምነትህ በጣም አመሰግናለሁ። እዛ ጋር ያሉትን እንጨቶች ትፈልጥልኛለህ? እካካም ናስቲ ማሙሽ። እንዴ ጋሼ አላስታውሱኝም? አላስታወስኩህም። ማነህ? እንዴ 8ኛ ክፍል ሂሳብና ፊዚክስ አንድ ላይ አስተምረውኝ ነበርኩ ጋሼ። ውይ ልጄ ምንም ማስታውሰው ነገር የለም። ናቲ ነህ እንዴ? እንዴ ጋሼ? አዎ ናቲ እኮ ነኝ። ጎሽ ልጅ፣ አሁን የአባይ ሆቴል ጠፍቶኝ ነበርና እስቲ አቅጣጫውን ንገረኝ። ይኸውልዎት
በዚህ ቀጥታ በ2 ሜትር ፐር ሰከንድ ይሄዳሉ። ከዛ በኋላ ወደ ሰሜን በ3 ሜትር ፐር ሰከንድ ሲሄዱ ኤክስ የሚባለውን ሆቴል ያገኙታል። ከዛ ወደ ደቡብ ደግሞ በ4 ሜትር ፐር ሰከንድ ሲሄዱ ዋይ የሚባለውን ፀጉር ቤት ያገኙታል። ከዛ ወደ ምዕራብ በ1 ሜትር ፐር ሰከንድ ስኩዌር ሲሄዱ የአባይ ሆቴልን ያገኙታል። ምን ቲቸር ጥያቄ አለኝ እዚህ ጋር። የምን አባ ጥያቄ ነው አንተ? እከካም ጀዝባ ሳስተብራ ተከታተልም እንቁልጣም ዳስተራናት ቦየፊኛ ማደረ እንቁልጢ ወሸላ ስድቡ ምን አመጣው ታዲያ? ቲቸርዬ እኔም ጥያቄ አለኝ። ሄሩትዬ የኔ ቆንጆ የኔ ጎጃም ጣዝማ ማር አረ ምኑ ሰጠሽ? እንዲሁ ጣዝማነሽ የኔ አለ ማራለሽ አረ ምኑ ሰጠሽ? ጠይቂ ሄሩትዬ ጠይቂ። አንተ ቲቸር የመጀመሪያ ጥያቄ አታ እናታ ፋታስ በላክ ዝም በል ተባርካለ እንደ ቆለጣም አንተ አስተማሪ አይደለ እንዴ? ልጄን እንዴ ጀዝባ ትለዋል? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልዎት እችላለሁ። እስኪ ያረጋግጥልኝ እኔውስ። ምንም ችግር የለውም። ተማሪ አብስራ፣ አሁን እምልህም በደንብ አዳምጠኝ እሺ። አንተና አባትህ 2 ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ ግን ሳገዙ ተመለሳችሁ። ለምን ይመስል? በጣም ቀላል ጥያቄ ነው። አባቢ ብር ስለሌለ። አንተ ጀዝባ ጾም እንደሆነ ትዝ ሲለን ትተነው ተመለሰን አትል? ኧረ ይህ ነገር በዘር ነው። ሁለታችሁም ተሳስታችኋል። ልክ አይደላችሁም። መልሱ ሆስፒታል ጥሬ ስጋ አይሸጥም ነው። ትሽ ለትንሽ ሳትኩት በእናትህ ትሰማለህ? ይሄን ቢሆን ግን የልጄን ጀዝባነት አያረጋግጥም። ችግር የለውም እንደገና ላረጋግጥልዎት እችላለሁ። ተማሪ አብስራ፣ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀነኒሳ በቀለ አለ ብለን እንያዘው። ሂድና ጥራልኝ። አሁኑኑ ነው ይዘው የምመጣው ቲቸር። 2 ደቂቃስ? ወይ የኔ ልጅ ታዛዥ እኮ ነው። እንዴት አድርጌ ነው ግን ያሳደግኩት? አዎ እንዴ ጭራሽ ቀነኒሳ ሊፈልግ ሄደ እኮ። በዚህ አያያዙማ በበቂላንም ብለው ይዞት። ምን ሆኖ ነው ግን በእናትህ? ቆየ እኮ እዚህ ክላስ አይደል እንዴ? ላክ እንዴ ምን ሊሆኑ ነው? ተቀመጡ እንጂ። ያው ቀነኒሳን ታውቀው የለ እንዴ? አልያዝ ብሎት ሊሆን ይችላል። ሄጄ ላግዘው ልጄ። ምን? ኧረ ሂዱ በቃ ያግዙት፣ ችግር የለውም። አሁን ይዘህ ነው የምንመጣው። ሂዱ። Who is Mr. ከበደ? ሚስተር ከበደ። ኦኬ አም ሂዝ ትራንዚስተር። የምን አባ ትራንዚስተር ነው የምትለው? ትራንዚስተር አይደለም የሚባለው፣ ትራንስሌተር ነው አንተ ጂል። አም ሂዝ ትራንስሌተር። Hello, please can I talk to him? አይ ምን አለ እባክህ አርፈህ ብትቆም። ቢያንስ እኔ ጨርሰዋለሁ ብዬ አይደል የመጣሁት። Mr. ከበደ, what is the purpose of your trip? Terrorist. He is a terrorist. What? Terrorist. He is big terrorist. Cancelled. Out. Get out. የምን አባ ቴሮሪስት እና ቴሮሪስት አይደለ? ቶሪስት። አንተ ደነዝ ቶሪስት ነው። አስበላኸኝ፣ ከአሜሪካ አስቀራኝ፣ ቪዛውን አስከለከልከኝ። ሳንጀምር ነው እንደ ቪዛ ማስከለከለ። ወይኔ እንዴ እኔ ምን አባት ያኮረፍክ? ትምህርት ቤት ተማሪዎቹ ሳቁብኝ። ለምን እንደሚስቁብኝ? አስተማሪ ወደፊት ምን መሆን ትፈልጋለህ ብሎ ጠየቀኝ። እሺ ምን አልከው? ዶክተር። እና ዶክተር ስላልክ ሳቁብህ? ጥርሳቸው ይርገፍ። አየሽሩቴ፣ ለዚህ እኮ ነው ለትውልዱ እንደ ለምን አይነት ማህበራዊ ሞራል ላይ ንስራዊ እየተናነ የተካኑ ሂሳዊ ዝግጅቶች ለማቅረብ ደፋ ቀና ምን ተረዳሽ? አዎ ተረዳው። ከደከምክ እኔ ምልህ ነው። ለምንድን ነው ቆይ ዶክተር ስላልካቸው ነው የሳቁብህ? አይ አስተማሪው የምን ዶክተር መሆን ነው የምፈልገው ብሎ ጠየቀኝ። እሺ የምን አልከው? ይሄንዬ እንትን አልከው? የውስጥ ደዌ? አይ ከአንገት በላይ አልከው? ይሄንዬ? አይ የጥርስ? አይ የአይን አልከው? ይሄን ይሻል? አይ አፍሮ ነው። የማህፀን አልከው? አይ እሺ በቃ የአጥንት ስፔሻሊስት አልከው? አይ የእንስሳ ነው አልከው? አይ ታዲያ ምንድን ነው ያልከው? የክብር። ዛሬ ችሎቱ የተሰየመው አህያ ወገኖቼን ሰዎች ደመሰሷቸው፣ ዘሬን አጠፉኝ፣ ከሌሎች እንስሳት ጋር እያደረጉ ስጋዬን በሉት ብላ በተለይም ደግሞ ደመቀ ልኳንዳን ወንድሜን አርዶ ለህዝብ አብልቷል ብላ ከሰዋለች። አህያ እዚህ ላይ የምትዩ ነገር አለ? ክቡር ዳኛ፣ እኔ በቃኝ። እኔ እንደው የታወቅኩ ነኝ። የኢትዮጵያ ህዝብ ምን አደረኩት? ምን በደልኩት? ለዘመናት እየተሸከምኩ እየተራገጥኩ እየፈሳው አገልግዬው ይሄ ሁሉ ስቃይ ይገባኛል? ሳናውቅ ነው የበላነው ያሉ ደግሞ የአህያና የከብት ስጋ ጠፍቷችሁ ነው? እንዴት? በተለይ ደግሞ ይኸው አቶ ደመቀ የሚባል ሰውዬ ወንድሜን ከትላንትና ወዲያ እንጨት ተሸክሞለት እንደገባ በዛው አልተመለሰም። ክቡር ዳኛ፣ እኔ አንድም የአህያ ስጋ ለሰዎች አቅርቤ አላውቅም። በተለይ ደግሞ ያንቺን ወንድም እኔ አልገደልኩትም። ክቡርነቱ ጠዋት ሲበላት የነበራትን ካሮት እኔ ማታ ሲሄድ
ግማሿን ብቻ ነው እዛ በሩ ላይ ያገኘኋት። ገለውት አርደውት ሸኮናውን ራሱ አልቀራቸው። አህያ ካሮት ከምትዩ ውጪ ሌላ ማስረጃ አለሽ? ክቡርነቶ የሰው ማስረጃ ማቅረብ እችላለሁ። እሺ አቅርቢ። እዚህ ካምፓኒ ስራ ለመቀጠር የመጀመሪያው ጥያቄ እኔ የምለውን ተቃራኒ መመለስ ነው። እሺ። ጥሩ፣ መጥፎ፣ ና፣ ሂድ፣ አስጥልኝ፣ ፎንጋ፣ ተሳስተሃል፣ ትክክል አይደለም። ትክክል ነህ። መልስ ትክክል አይደለም ለማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ ነው። ዝም በል ሰውዬ። አውራ ሴትዮ። ጥያቄውን መመለስ ማቆም አለብህ። ጥያቄውን መመለስ መጀመር አለብህ። ውጣልኛውን። ግባልኝ በኋላ። በኢየሱስ ስም፣ በሴጣን ስም አባርሬሃለሁ። በቃ ቀጥሬ ያለው። በቃ በጣም አመሰግናለሁ። አቤት ወንድሜ፣ ምን ልታዘዝ? ልጆትን እንዳገባ እንዲፈቅዱልኝ ነበር። ልጄን ለጋብቻ ልትጠይቅ መጥተህ ባጠገቤ ምስቲ ከታኝ ካለህ ትንሽ እንኳን አታፍርም? ክብረ ቢስ። ይቅርታ ጌታዬ፣ ስለጠጣው አፌ እንዳይሸት ብዬ ነው። ጭራሽ መጠጥም ትጠጣለህ? አው ግን አልፎ አልፎ ናይት ክለብ ስሄድ ብቻ ነው የምጠጣው። ናይት ክለብ ስሄድ ብቻ አታፍርም እንዴ ልጄን ለመጠየቅ ስትመጣ? ጌታዬ፣ ከእስር ቤት ስወጣ ነው መሄድ የጀመርኩት እንጂ በፊት አልሄድም ነበር። የባሰ አታምጣ። አንተ ሌባ ልጄን ሰርቀህ ልታበላት ነው? ሌባ አይደለሁም፣ ሰው ገድዬ ነው እስር ቤት የገባሁት። ምን? ነፍሰ ገዳይ ነህ? አይደለሁም። የዛን ቀን በጣም ተናድጄ ስለነበር ነው። ሰውየው የኛ ጎረቤት ነበር። ልጁን ለማግባት ጠይቄው ከለከለኝ። ከዛ ገደልኩት። ናስቲ ልጄ፣ ናስቲ ቀበኝ። ለልጄ እንዳንተ አይነት ጥሩ ባል ስፈልግላት ነበር። ና ቀበኝ። ወትዬ ደሞዝ እንዲጨመርልኝ ይፈልጋለሁ። የምን አባሽ ደሞዝ ነው? ደሞዝ እንዲጨመርልኝ 3 ምክንያት አለኝ። የመጀመሪያው ምንድን ነው? ምግብ ስሰራ አንቺ ስለምሻል። ማን ነገረሽ? ባልሽ። እሺ ባክሽ። ሁለተኛውስ? እቃ ሳጥብ አንቺ ስለምሻል። ወይ ጉድ! ይሄንንስ ማን ነገረሽ? ባልሽ። ሶስተኛውስ ምንድን ነው? አልጋ ላይ አንቺ ስለምሻል። ይሄንንም እሱ ነው የነገረሽ? አይደለም፣ ሹፌርሽ ነው የነገረኝ። በቃ ድምፅሽ ቀንሽ፣ ይጨመርልሻል። ጤና ይስጥልኝ፣ የኢትዮጵያ ንግድ ባንክ፣ እባክዎ ምን ልርዳዎት? ሄሎ፣ የኔ መቤት፣ የኤቲኤም ካርድ ነበረኝ ግን ማሽኑ እየተፋ ገንዘብ ማውጣት አልቻልኩ። ምናልባት ገንዘብ አልቆ እንዳይሆን የአካውንት ቁጥሩን ይስጡኝና ቼክ ላድርግሎት። አረ የኔ መቤት፣ ብዙ ብር ነው ያለኝ። ካልሽ ቁጥሩን ልንገርሽ፣ 10,000 28 27 96 23። ልክ ኖት ጌታዬ፣ ብር አለው። ካርዱ ላይ የተጫጫረ ወይም የተሰነጠቀ ነገር ካለው እንቢ ይላል። ወይ መሰንጠቅ! ከትናንት ወዲያ እኮ ነው ካርዱን የተቀበልኩት። አይደለም ጭረት ነጥብ የለውም። ምናልባት እርጥበት ነገር ነክቶቦት ይሆን? ውሃ እንዳይገባበትማ ነው ላምኔት ላስቲክ ግጥም አድርጌ ያስለበድኩበት። አባዬ ዛሬ ትምህርት ቤት ውስጥ ጉድ ሆንኩኝ። ምን ነው ልጄ? ምን ተፈጠረ? ሳይንስ አስተማሪያችን ዳኒን ከዶሮ ምን እናገኛለን አለችው። ከዛ እሱ እንቁላል አላት። ጎበዝ አለችው። ከዛ ሕዝቅኤልን ከንብ ምን እናገኛለን አለችው። ከዛ እሱም ማር አላት። ከዛ እኔ ጋር መጣችና ከወፍራም ላም ምን እናገኛለን አለችኝ። ከዛ እኔ የቤት ስራ አልኳት። ከዛ ከክፍል አባረረችኝ። ምን? ወይኔ ጉዴ፣ ወይኔ ጉዴ። እንግዲህ ወዳጆቼ፣ ዘመዶቼ፣ ወገኖቼ እንኳን ለዚህ ቀን በሰላም አደረሳችሁ። የኔ ሀገር ሰው ኡንጁጊ ጃልቤኖ ብልካር ኦቦሳንጆ ጃምባራ ይላል። ምን ለማለት ፈልጎ ነው? አላርፍ ያለች እጅ አርጠንቁላ ወጣች ማለት ነው። ምን ለማለት ፈልጌ ነው? ከመጀመሪያው ጦርነቱ ከመጀመሩ በፊት ሰው የሚላችሁን ብትሰሙ ኖሮ እዚያ አንደርስም ነበር ለማለት ፈልጌ ነው። ድርድሩን ከመጀመራችን በፊት በቅድሚያ የምትጠይቁት ነገር ካለ እድሉን ለእናንተ ልስጥ። አመሰግናለሁ። ያለ ድርድሩ ከመጀመራችን በፊት ለማርያም መንገድ ተሰጥቶን እንድንወጣ እንፈልጋለን። ያለ እንግዲህ ደፂን እንደሰማችሁት የማርያም መንገድ ስጡን ብሏል።
አብይ ለዚህ ምን ትላለህ? ምን ማለት ነው ኦቦሳንጆ? እኔ ጴንጤ ነኝ፣ የማርያም መንገድ አላውቅም። ባይሆን ደመቀን ጠይቀው። ደሜስ ምን ትላለህ? እንዴ ኦቦሳንጆ፣ እኔም እኮ ሙስሊም ነኝ፣ የማርያም መንገድ አላውቅም። ኦቦሳንጆ እርሶ ስለምን ይላሉ? እናንተ ድንጋይ ራሶች ብላችሁ እኔን ጠየቃችሁኝ። እኔ ሲጀምር ኢትዮጵያዊ ነኝ እንዴ? እማዬ የሆነ ነገር ልጠይቅሽ። ምንድን ነው ልጄ? ጠይቂኝ። ፓፓዬ በሁለት እግሮቹ መሀል ያለው ምንድን ነው? እሱ ሙዝ ነው። እሺ እሺ፣ በአንቺስ በሁለት እግሮች መሀል ያለው ምንድን ነው? የኔ ደግሞ ዝንጀሮ ነው። እሺ እማዬ፣ አንቺ በሌለሽ ሰዓት ጎረቤታችን አጸዱ እየመጣች በዝንጀሮዋ የአባቢን ሙዝ በላችበት። ተቀበል። ከተማሪ ቦርሳ አይጠፋም እርሳስ፣ ከተማሪ ቦርሳ አይጠፋም እርሳስ፣ የሶሻል ተማሪ ቆረቆንዳ ራስ፣ የሶሻል ተማሪ ቆረቆንዳ ራስ። ተቀበል እዚህ ጋር ከተማሪ ቦርሳ አይጠፋም እርሳስ፣ ከተማሪ ቦርሳ አይጠፋም እርሳስ፣ የናቹራል ነገር የትም አያደርስ በልኛ፣ የናቹራል ነገር የትም አያደርስ። ያዚጋ መማርስ ተማርኩ ደፍሬ ናቹራል፣ መማርስ ተማርኩ ደፍሬ ናቹራል፣ ስራ ምንም የለም እቤት ያስቀምጣል፣ ስራ ምንም የለም እቤት ያስቀምጣል። ዛሬ ምን ብጸጸት ሶሻል ኬት ይመጣል፣ ዛሬ ምን ብጸጸት ሶሻል ኬት ይመጣል። ተቀበል አቦ። እድሜውም ይጦዛል ትምህርቱም ይጦዛል፣ እድሜውም ይጦዛል ትምህርቱም ይጦዛል። የናቹራል ነገር መጨረሻው ሶሻል፣ የናቹራል ነገር መጨረሻው ሶሻል። አንተ የማትረባ ደደብ፣ የት አባክ ነው ያለኸው? ፒያሳ ነኝ ውዴ። እዛ ምን አባት ትሰራለህ እንዴ? ትዝ ካልሽ የሆነ ወርቅ ቤት አልጎበኝንም? አስታወስኩት ውዴ። የወርቅ አበል አይተሽ ወደድኩት ስትይ ገንዘብ ሳገኝ እገዛልሻለሁ አላልኩ? አዎ የኔ ፍቅር። ወርቅ ቤቱን አወቅሽው? አዎ የኔ ወለላ። ከሱ አጠገብ ያለው ግሮሰሪ ነኝ። ሜታ ለምን ታለቅሻለሽ? የደም ምርመራ ላደርግ ነው። እና ምን ችግር አለው? የደም ምርመራ ለማድረግ እኮ የሰው እጅ ይቆርጣሉ። እንዴ አንተ ደግሞ ለምንድን ነው የምታለቅሰው? ወይኔ ጉዴ! እኔ ደግሞ የሽንት ምርመራ ላደርግ ነው የመጣሁት እና ሊቆርጡት ነው። አንቺ አጭበርባሪ! እንዴት 9 ወር ሳይሞላሽ ወለድኩትኛለሽ? አንተ እኔን ካገባ ስንት ወር ነው? 4 ወር ተኩል። እኔ አንተን ካገባው ስንት ወር ነው? 4 ወር ተኩል። አንድ ላይ ሲደመር ስንት ይሆናል? 9 ወር። አሁንስ ገባ? ፈጣሪ ሆይ ይቅር በለኝ። በወንጀል ጠረጠርኩሽ አይደል ውዴ? በጣም ይቅርታ አድርጊልኝ ውዴ። ሳራና አቡሽ ተነሱ። ሳራ፣ ከአፍሪካ የተረጋጋ ኢኮኖሚ ያላት ሀገር ማን ናት? ጋምቢያ። ጎበዝ። አንተ ደነስ፣ የተረጋጋ ሰላም ያላት ሀገር ማን ናት? ሶሪያ። አንተ ጀዝባ፣ ሶሪያ የተረጋጋ ሰላም አላት? ደነዝ። እሺ ሳራ፣ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ማን ነው? ዋልያ። ጎበዝ ሳራ። እሺ አንተ አቡሽ፣ በሱዳን ብቻ የሚገኝ ብርቅዬ እንስሳ ምንድን ነው? ጉንዳን። አንተ ድንጋይ፣ ጉንዳን ሁሉም ቦታ አይደል የሚገኘው? እሺ ሳራ፣ የቀድሞ የግብጽ ፕሬዚዳንት ማን ይባላሉ? ሁስኒ ሙባረክ። አንበሳ። እሺ አንተ አቡሽ፣ የሳውዲ ንጉስስ ማን ይባላል? ኢድ ሙባረክ። ጀዝባ። በሉ ይሄ የመጨረሻ ጥያቄ ነው። በተለይ አንተ ደደብ ነግሬሃለሁ። እሺ ሳራ፣ በዓለም አንደኛ ሀያል ሀገር ማን ናት? ዩኤስኤ። አቡሽ ሁለተኛዋስ? ዩኤስቢ። በጣም እንጂ። በቃ ቶሎና ቤት ማንም የለም። እሺ በቃ ቻው። እፎይ፣ ፀሐዩን አልቻልኩትም። ከመንገድ ተመለስኩ። በረድ ሲል እሄዳለሁ። ተነሽ እስኪ፣ በር የተንኳኳ ነው፣ ክፈች። ሰላም ነህ?
አባቴ አለ የሚለው የሐዲስ ዓለማየሁ መጽሐፍ ልትወስድ ነው የመጣኸው? ውይ አልነገርኩሽም እንዴ? እሱን እኮ አነበብኩት። ባይሆን ታይም ካፌ እጠብቅሻለሁ የሚለውን የከበደ ሚካኤልን መጽሐፍ ስጪኝ። ውይ እሱኛው መጽሐፍ የለም። ባይሆን 9 ተኩል እንገናኝ እዛው የሚለውን የጸጋዬ ገብረ መድኅን መጽሐፍ ሰጠሃለሁ። ወይኔ እሱን አንብቤዋለሁ። በቃ ዳኒ ጋር ሄጄ እንዳታረፍጂ የሚለውን መጽሐፍ ልቀበለው። መልካም እሺ፣ በቃ ሰላም ሁን። እሺ። ወይ ልጄ የተመስገን ገብሬ በእናንተ ቤት በኮድ አውርታችሁ ሞታችኋል የሚለውን መጽሐፍ አትሰጪውም ነበር? ሞጣ ቀራኒዮ እዚህ ስቱዲዮ ይገኛል። 3 ጥያቄዎችን አዘጋጅቼልሃለሁ፣ ትመልሳለህ። ኦርጋናይዘር እኛ ምን ከብዶን ሰይፉ እንመልሰዋለን። የመጀመሪያው ጥያቄ ወተት በእንግሊዘኛ ምንድን ነው? እንዴት እንደዚህ አይነት ቀላል ጥያቄ ይጠይቀኛል ሰይፉ? ወተት በእንግሊዘኛ ሚልክ ነው። በጣም ጥሩ። እሺ እርጎ በእንግሊዘኛ ምንድን ነው? እርጎ በእንግሊዘኛ ሚኒሊክ ነው። ሚኒሊክ። እሺ አሬራ በእንግሊዘኛ ምን ሊሆን ነው ታዲያ? አሬራ በእንግሊዘኛ አጼ ምኒልክ ነው። መንገድ ላይ ሽንት ትንሽናለህ። አንተ ብልትህን ወደ ሱሪ ውስጥ አስገባ። እሺ ጌታዬ፣ ይቅርታ በጣም ይቅርታ ጌታዬ። ሁለተኛ ሲሰፈር እንዳላያችሁ ሂዱ ከዚያው። ፖሊሱን ሸወድኩት። ምን አርገ? ብልቴን ወደ ሱሪ ውስጥ ከተትኩ እንጂ መሽናቴን አላቆምኩም። ጤና ይስጥልኝ። ለዶክተር ደብረጽዮን ገብረ ሚካኤል ከሳውዝ አፍሪካ ዛሬ ቀጥታ ስርጭት ስለተባበሩን እናመሰግናለን። ያለ ችግር የለውም፣ ቀጥል ያለ። እሺ ጥያቄን እጀምራለሁ። ያለ እስኪ ድርድሩ ላይ የምታነሱትን ጥያቄ ብትገልጹልኝ አለ። እሺ አመሰግናለሁ። ያለ ያ እንደሚታወቀው እኔ ደቡብ አፍሪካ ነኝ፣ ላልመለስ እችላለሁ። ያው ግን ወደ ጥያቄዎቹ ሳመራ የመጀመሪያው የድርድራችን ጥያቄ የሚሆነው ለአብይ አህመድ እጁን ለቲዲኤፍ ይስጥ የሚል ነው። እሺ ቀጥሉ። ሁለተኛውስ? ለሁለተኛ ያለ ደግሞ ለመከላከያ ሰራዊት ለጥጥቁ ይፍታ የሚል ነው በአቡነ አረጋይ። እሺ ሶስተኛውስ? ያለ ለሶስተኛ ያለ ደግሞ ያው ከዚህ ቀደም የማርያም መንገድ ስጡን ብለን ለአብይ እኔ ጴንጤ ነኝ ብሏል፣ ለደመቀም እኔ ሙስሊም ነኝ ብሎ አልተሳካም። በአሁኑ ደግሞ ሶስተኛ ጥያቄ የምንጠይቀው ያለ የኢየሱስ መንገድ እንዲሰጠን ነው። ያለ የምናገረው ይሰማሃል? አዎ ይሰማኛል ዶክተር። የራስህስ ድምፅ ይሰማሃል? አዎ ይሰማኛል ዶክተር። ፈጣሪ ሆይ ተመስገን። ፈጣሪ ሆይ አቤት 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 ተመስገን ተመስገን። እግዚአብሔር ሆይ ስንት ነገር አየን እኮ። አቤት እግዚአብሔር ሆይ አቤት ቤተሰቦች ምን ይሉ ይሆን? አቤት ልጆች ምን ይሉ ይሆን? ተመስገን አምላኬ። ምንድን ነው? ድምፅ በዛብህ እንዴ? ምንድን ነው? ድምፅ በዝቶብኝ አይደለም እንዴ? አይሰማህም እንዴ? እንዴት እንደምትጮህ ቀሪውን ህይወቴን እንደዚህ አይነት ድምፅ እየጮህብኝ ልኖር ነው ማለት ነው? በኢየሱስ ክርስቶስ ስም ከዚህ በፊት ከዚህ ሴትዮ ጋር ነበር ስኖር የነበረው። ምንድን ነው እንደዚህ የምትጮኸው? ሚስትህ እኮ ናት ወንድሜ። ለ21 ዓመት አብራችሁ የኖራችሁ ጥንዶች እኮ ናችሁ። ቀሪው ህይወቴን እንደዚህ እየጮኸችብኝ ከምኖር አውልቅልኝ። ይህን ነገር አልፈልግም። ባለሰማ ይሻለኛል። ከዚህ በፊት የማልሰማት ይሻለኛል። ተረጋጋ ወንድሜ። ትዳር እኮ እንደዚህ ነው። የአንተ ብቻ አይደለም፣ እነሱ ሁሉም ጋር እንደዚህ ናቸው። እንዴ ህይወቴ ተበላሸ እኮ እዚሁ ሳልሰማት ብኖር ይሻለኛል። አቤት ደመቁ ምንትን ይሆን? አቤት አቤት አስካለች። አው በቃኝ አውልቅልኝ በፈጣሪ ስም።